ስናገር ካንተ ያስተዋልኩት ምን እንደሆነ ታውቃለህ? ስናገር ነው ወንድሜ አይንክ ማለት ነው። ይህ ሁለቱ አይብራዎችክ እንደዚህ ይሆናሉ። ይህ ማለት ደግሞ ማለት ነው በልብክ ሳይሆን ባይምሮክ እየሰማኸኝ ነው። እንደዚህ ስትል በልብክ ሳይሆን ባይምሮክ ነው የምትሰማኝ። መልስ እያዘጋጀህልኝ ነው። which is I want you to listen to me with your heart። ከልብህ እንድትሰማኝ እፈልጋለሁ። ለመጠየቅና ለመመለስ የምትሰማኝ ከሆነ አትረዳኝም። እኔ አንተ ሁሉም ያልከው ነገር ከልብህ እረዳሃለሁ። ልክ እንደዛ ነው አዶናይ። ከልጅነት ጀምሮ ፊቴ ልክ እንደዛ ነው። ቆንጆ ነው። ፎቶዬን ማስለው የፈጠረ ጌታ ክርስቶስ ብቻ ነው። ያ ግን አሁን ይሄ ቃላቶች ብቻ ነው ገባ። እንደዚህ ብለህ የምትናገር ከሆነ ወደ ውስጥ እየገባህ አይደለም። ኦኬ አንዲት ሴት ማለት ነው ልንገርህ፣ ወይም አንድ ወንድ ራሱን እንዲደብቅ የሚያደርገው ነገር ምንድነው? ድካሙን እንዳያካፍል የሚያደርገው ነገር ምንድነው? ብዙ ወንድ ማለት ነው ይዋሻል። ታውቀዋለህ? ውስጡ ላይ ያለው ጭንቀት፣ ውስጡ ላይ ያለው ስለ ህይወት ያለው ጨለማነት አያካፍልም። ልንገርህ፣ ተደብቆ ብቻውን ነው የሚሰቃየው። እዛ ቁጭት አለበት። አብዛኛው ወንድ እፍረት አለበት፣ ፍርሃት አለበት። ለዛም ነው ያ ሁሉ ድክመት ለመሸፋፈን ማለት ነው እንደዚህ ጠንካራ ሆኖ ድርቅ ብሎ የሚወጣው። ለዛም ነው ገባህ አይደለ? ይህ ደግሞ ምንድነው የሚያደርገው? ይህ ወንድ ገዳዩ ይሆናል፣ ይገለዋል ማለት ነው። እኔ እኮ ግልጽ ሆኜ ስለ ስሜት እናገራለሁ፣ እንደፈለኩት አክት አደርጋለሁ። which is ስም የሚሰጠኝ ለዚህ ነው፣ ደካማ እንደሆንኩኝ፣ ሴት እንደሆንኩኝ whatever it is። ወንዶች ማለት ነው የደረቁ ናቸው ልንገርህ ኢትዮጵያ ውስጥ። ሴቶች ደግሞ ምንድን ናቸው? የተዳከሙ ናቸው በውስጣቸው። እነዚህ ሴቶች ባላቸውን ለማስደሰት ወንድን ለማስደሰት ራሳቸውን የሚያጡ ሴቶች ናቸው። አንቺ እንደዚህ እንዳትባይ የተባሉ ዝቅም ብለው የሚሄዱ ሴቶች ናቸው። በጎረቤታቸው እንዳይተረቡ፣ እንዳይሰደቡ፣ እንዳትለወጥ የሚፈልጉ በጣም ብዙ ሰዎች አሉ። አንዳንዶች ግን እነዚህ ሰዎች ባልና ሚስት ይሆናሉ። ከይቅርታ ጋር ግን አሁን የተናገርካቸውን ሀሳቦች ለምሳሌ እንደ ጥናት ምን ያክል ሰዎች ላይ ሪሰርች ሰርተሃል? እኔ ይሄን አሁን ሹር ሆነ ለመናገር ምን ያክል ሰዎች ላይ ሪሰርች ሰርተሃል? በጣም ሪሰርች መስራት አይደለም ይሄ። እኔ ወድጄ አይደለም እንደዚህ የምናገረው። ልንገር እኮ አይ ችግር የለውም አይደለም። እኔ አሁን ችግር የለውም ግን ምን ያክል ሰዎች ላይ ሪሰርች ሰርተሃል? ለምሳሌ ስናገር ካንተ ያስተዋልኩት ምን እንደሆነ ታውቃለህ? ስናገር ነው ወንድሜ አይንክ ማለት ነው ይህ ሁለቱ አይብራዎችክ እንደዚህ ይሆናሉ። ይህ ማለት ደግሞ ማለት ነው በልብክ ሳይሆን ባይምሮክ እየሰማኸኝ ነው። እንደዚህ ስትል በልብክ ሳይሆን ባይምሮክ ነው የምትሰማኝ። መልስ እያዘጋጀህልኝ ነው። which is I want you to listen to me with your heart። ከልብህ እንድትሰማኝ እፈልጋለሁ። ለመጠየቅና ለመመለስ የምትሰማኝ ከሆነ አትረዳኝም። እኔ አንተ ሁሉም ያልከው ነገር ከልብህ እረዳሃለሁ። ልክ እንደዛ ነው አዶናይ። ከልጅነት ጀምሮ ፊቴ ልክ እንደዛ ነው። ቆንጆ ነው። ፎቶዬን ማሳየት ይችላል አይደል? አሁን ለምሳሌ እንደዚህ ብለህ የተነሳው የልጅነት ፎቶን አሳያለሁ። የልጅነት ፎቶ አሁን የዛን ታይም ላይ ፎቶ የተነሳሁት ለፎቶግራፉ መልስ ልበልስለት ነው ማለት ነው። ስማ ልንገርህ፣ እኔ ማለቴ ስናገር ያስተዋል